ቅባት የተለየው ሰው ወይም እግዚአብሔር መንፈስ የራቀው ሰው አንዱ ምልክት ሰዎችን በጥብቅ ያሳድዳል። ባይዘወይ የእግዚአብሔር ቃል ያላከመውን ሰው የእግዚአብሔርን ቃል ሰምቶ ሰው ጤናማ መሆን ካልቻለ ምንም አይነት መድኃኒት ብትሰጧቸው ቀና ሊሆኑ አይችሉም። እግዚአብሔር መንፈስ ከተለየ በኋላ ሚዴት የክፉ መንፈስ ነው ሳኦል ውስጥ የገባው። ስለዚህ መንግስቱን ከውድቀት ያተረፈውን መጀመሪያ መበቀል ፈለገ። አንዱ ለበቀል ልባቸው በጣም የሚነሳሳው እግዚአብሔር መንፈስ ይለያቸው ነው። ምክንያቱም መጽሐፍ ቅዱስ ሲናገር ለቤዛ ቀን የታተማችሁበትን የእግዚአብሔርን ቅዱሱን መንፈስ አታሳዝኑ ይላልና ይሄ ተው የሚለው የነበረው ልክ አይደለህም ተመለስ ይለው የነበረው እግዚአብሔር መንፈስ ከወጣ በኋላ ያንን ፐርሰን ያንን ሰው የሚቆጣጠረው የክፉ መንፈስ ነው እና በጣም ብዙ ሰዎች ኢግኖር ያደርጋሉ። እግዚአብሔር ድምጽ ሲመጣ አይቀበሉም። ከዛም በጎን ይመጣና የክፉ መንፈስ ግራውንድ ካገኘ በኋላ በደንብ አድርጎ ይቆጣጠራቸዋልና አንዱ ምንድነው እግዚአብሔር መንፈስ ይለያቸው ሰዎች ቅን መሆን አይችሉም፣ ጥሩ ማሰብ አይችሉም። የፈለገ ነገር ብታደርጉላቸው የፈለገ ነገር ብትሆኑላቸው ልትለውጧቸው አትችሉም። እንደዚህ አይነት ሰዎች በጣም የሚያሳዝነው በጣም ብዙ ቦታ ውስጥ አሉ። ቸርች ውስጥ አሉ፣ ቤተሰብ ውስጥ አሉ፣ መንግስት መስሪያ ቤት ውስጥ አሉ። ሄደው ቶክሲክ ነው የሚሆኑት፣ መርዛማ ነው የሚሆኑት እና መርዛማ ወደ መርዛማነት ከተቀየሩ በኋላ ሌሎችንም ይመርዙበትን መንገድ ነው የሚፈልጉት እንጂ የመለወጥ ነገር የመስተካከል ነገር አይኖራቸውም። በጣም የሚያሳዝነው የሆነ ሰዓት ላይ የሚመለሱ ይመስላሉ። ልክ ይመጣና ሳኦል ምንድነው የሚለው አንተ ልጄ ቀጣይ ምትመራ ምናምን ስል ትሰማላችሁ። ትክክል አይደለም ግን ይተውኑታል እንጂ አይኖሩትም። በጣም ክፉ ሰዎች ወይም የክፉ መንፈስ የተጠናወታቸው ሰዎች ተጸልዮላቸው ብዙ ነገር ተአምራት ብታደርግ በጣም የሚታይ ነገር ቢደረግላቸው ከህይወታቸው ውስጥ የሚወጣው ነገር ግን ያው የተመረዘው ማንነት ነው። ስለዚህ ወደ እግዚአብሔር በመሸሽ ብቻ ነው እነዛን ሰዎች የምታመልጡት። ያ ማለት በእግዚአብሔር እጅ እንዲወድቅ በመተው እንጂ ተመልሳችሁ ያንን ሰው በመበቀል አይደለም። ዳዊት የጫካ ሰው ለመሆን የተገደደው ከእንደዚህ አይነት ሰው ጋር ገጥሞ ነው። የሱ ሲዝን እስከሚያበቃ ድረስ ጽዋው እስኪሞላ ድረስ ለቀቀለት። ሀገሩን ብቻ አይደለም አውራጃውን እስራኤል የምትባል ሀገር የተዋደቀላትን ሀገር ለቆ ወደ ፍልስጤም ግዛት ነው የገባው። የጫካ ሰው ለመሆን ተገደደ፣ ሽፍታ ለመሆን ተገደደ ማለት ነው። ነገር ግን ደግሞ በስተመጨረሻ እግዚአብሔር ጊዜው ሲደርስ እንዴት እንዳረገ አይታቸዋልና አንዳንዴ ሰዎች ትንሽ ነገር መጥቶ ልባቸው መቦርቦር ሲጀምር ልክ ያልሆነ ነገር ሲሰማቸው ቶሎ መመለስ መቻል አለባቸው። እግዚአብሔር ሆይ ይሄ ነገር የኔ አይደለም አንሳው ከኔ ማለት መቻል አለብን። ጥሩ ነገር የማያስደስተን ከሆነ ድል የማያስደስተን ከሆነ ለምሳሌ ሂትለር በተፈጥሮ ሽቶ አይወድም ነበር። ሽቶ አይወድም ሂትለር እና የሂትለር የሱ ስራ በዓለም ታሪክ